ከተጻፈ መጽሐፍ ነው ማለት ነው። እውነት ለመናገር በጣም በጣም የሚገርሙ ሀሳቦች ናቸው። እንግዲህ እነዚህ ነገሮች በጣም በጣም በጥንቃቄ ደግማችሁ እንዳታረጓቸው፣ በፊት ያጠፋችሁ ጥፋት ከሆነ ዛሬ ላይ እንዳትደግሙት ለማለት እንደማስጠንቀቂያም ነው ማለት ነው ለሁላችንም። እና ዌልካም። እንግዲህ ለቻናሌ አዲስ የሆናችሁ ስሜ ህሊና ነው፣ ለነበራችሁ ደግሞ እንኳን ደህና ቆያችሁ ማለት እንወዳለሁ። ስለዚህ ወደ ቪዲዮ ስገባ ቀደም ብዬ እንደተናገርኩት ዛሬ የምናወራው ከኔቨር ጎ ባክ መጽሐፍ ነው ማለት ነው። ኔቨር ጎ ባክ እንግዲህ የተጻፈው በዶክተር ሄንሪ ክላውድ ነው። ዶክተር ሄንሪ ክላውድ ሳይኮሎጂስትም ነው። ከዛ ደግሞ ስፒሪቹዋሊቲንም ፕሪች አውት የሚያደርግ ሰው ነው ማለት ነው። ከዛ መጽሐፍ ላይ እንግዲህ ዛሬ እነዚህን 10 ነጥቦች እነዚህን 10 ነጥቦች ሊስት አድርጓቸዋል ማለት ደግመን ልንመለስባቸው የማይገቡ እንደ ፕሪንሲፕል የተቀመጡ 10 ነገሮች አሉ። ቱ ቢ ኦነስት በጣም 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 እኔም ፐርሰናሊ በጣም ጠቅሞኛል። የእውነትም ሪል ፐርሰናሊ በራሴ ላይፍ ነገሮችን ኢቫሉዌት ሳደርግ ለራሴም እውነት ሆኖ አግኝቼዋለሁ። ስለዚህ ለእናንተም በጣም እንደሚጠቅማችሁ እርግጠኛ ነኝ ማለት ነው። ወደ ፖይንቶቹ ስገባ የመጀመሪያው እንግዲህ እዚህ መጽሐፍ ላይ ድጋሚ እንዳትመለሱበት የተባልነው አንዱ ምንድን ነው? የመጀመሪያው never again return to what hasn't worked፣ ባልሰራ ነገር ላይ ደግማችሁ እንዳትመለሱ ይላል። የመጀመሪያው ፕሪንሲፕል ማለት ነው። ይሄ ማለት ባልሰራ ነገር ደግማችሁ አትመለሱ ስል መጽሐፉ ሲል እኔ አይደለም ያልኩት። I mean like ፕሪንሲፕሉ never again return to what hasn't worked ማለት አሁን ለምሳሌ የሆነን ነገር ጀምራችሁት አቁሙ ማለት አይደለም። በህይወታችን ፎር ኤግዛምፕል ስራ ልንጀምር እንችላለን፣ አዲስ ስራ ልንጀምር እንችላለን፣ አዲስ ቢዝነስ ልንጀምር እንችላለን፣ ሪሌሽንሺፕ ልንጀምር እንችላለን፣ ትዳር ልንጀምር እንችላለን። there are so many things like አዲስ የሆኑ ነገሮች ማለት ነው። እና እነዛን ነገሮች ወርክ አውት አድርጋችሁ ሞክራችሁት ያ ነገር አለመሳካቱን ኦልሬዲ ካያችሁ በቃ ይሄ ነገር አልተሳካልኝም፣ አይሆንም፣ ስለዚህ ሽፍት ላድርግ ብላችሁ እዛ ነገር ላይ ከወሰናችሁ ኔቨር አጌን ባልሰራ ነገር ላይ ደግማችሁ አትመለሱ የሚል ትርጉም አለው ማለት ነው። እና ብዙ ጊዜ ግን እኛ ምንድነው ትላንትና የጣልነው ነገር፣ ትላንትና አይጠቅመንም ብለን ባልነው ነገር፣ ትላንትና ለኔ አይደለም ብለን ኦልሬዲ ወስነን ከወጣንበት ነገር አንዳንዴ ተመልሰን መተን እዛ ውስጥ እንዴት ነው ጭቃ ውስጥ ድጋሚ መብኳት ማለት ነው። እና ባልሰራ ነገር ትላንትና ኢነርጂያችሁን ጨርሳችሁ፣ ጊዜያችሁን ጨርሳችሁ፣ ፖቴንሻላችሁን የጨርሳችሁ ላልሰራ ነገር እንደማይሰራ እርግጠኛ በሆናችሁበት ነገር እባካችሁ እኔን ጨምሮ ማለት ነው ደግመን እየሄድን ያንን ነገር እንትን ባንል። ምክንያቱም አንዳንዴ ኢትስ ላይክ ዌስት ኦፍ ኢነርጂ። ከዛ ደግሞ በህይወት ምንድነው ሁሌ እልፍ ሲሉ እልፍ ይገኛል የሚባል ነገር አለ። ላይክ እግዚአብሔር ያዘጋጀልን ሜቢ ሌላ መንገድ ሊሆን ይችላል እና ባልሰራው ነገር ላይ ጊዜያችን ዌስት ከማድረግ ይልቅ ደግሞ what is in front of me ቀጣዩ ቻፕተር ላይ ቀጣዩ መንገድ ላይ ምን አለ ብለን ያንን መመልከቱ በጣም ይጠቅመናል ማለት ነው። so that's the first principle። ሁለተኛው ፕሪንሲፕል ደግሞ never again do anything that requires you to be someone you are not። በፍጹም የሆነን ነገር ራሳችሁን መሆን የማትችሉበትን ነገር፣ ራሳችሁን የማትሆኑበትን ነገር አታድርጉ የሚል ሚኒንግ አለው ማለት ነው። እና አይ ሆፕ መጽሐፉን እናንተ ታነቡታላችሁ ብዬ አስባለሁ። እኔ ያው እንግዲህ ያስቡት ይሄ መጽሐፍ ኦልሞስት 280 ፔጅ ነው ያለው። 214 ፔጅ ሶሪ። ያንን ነው እንደ ሳመሪ ላቀርብላችሁ ሞክረውና ከመጽሐፉን ማግኘት ከቻላችሁ ፕሊዝ አንብቡት። በጣም ምርጥ መጽሐፍ ነው። ሁለተኛው ፕሪንሲፕል ምንድነው? ራሳችሁን እንዳትሆኑ የሚያደርጋችሁ like never again do anything that requires you to be someone you are not። አንቺን ወይም አንተን እንዳትሆን የሚያደርግህን ነገር አታድርግ ነው የሚለው ማለት ነው። ይሄንን በኤግዛምፕል ብሰጣችሁ አሁን ለምሳሌ አንዳንድ ነገሮች ውስጥ እንገባለን። አሁን ለምሳሌ ፍሬንድሺፕ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል። ያ ሪሌሽንሺፕ ያ ፍሬንድሺፕ ግን የኛን ማንነት እና እኛነታችንን አክሰፕት አያደርግም ማለት ላይክ እንዴት ነው ራሳችንን ደብቀን ወይም ራሳችንን በሌላ መንገድ ገልጸን መንገባባቸው ጓደኝነቶች ሊኖሩ ይችላሉ። እና እንደዛ እናንተ ግን ራሳችሁን መሆን የማትችሉበት ነገር ላይ አትግቡ ነው የሚለው ማለት ነው ይሄ ፕሪንሲፕል። እና ብዙ ጊዜ አይ ቲንክ እናንተም አስተውላችሁ ታውቃላችሁ ብዬ አስባለሁ። ብዙ ጊዜ ራሳችንን ደብቀን ወይም እኛነታችንን ስኩዊዝ አድርገን በቃ በጣም ተጨናንቀን የምንገባባቸው ነገሮች ብዙ ጊዜ ላስት አያደርጉምና ያልሆናችሁትን እንድትሆኑ የሚያደርጋችሁ ጓደኝነት ቢሆን
ስራ ቢሆን any kind of thing really like የኛ አይደለም እኛነታችንን አክሰፕት የማያደርግ ነገር ብዙ ጊዜ የኛ አይደለም እና እንግዲህ በዛ ነገር ላይ እንዳትመለሱ ዳግም የሚል ሚኒንግ አለው ማለት ነው። ሶ ሶስተኛው ደግሞ never again try to change another person ብዙ ጊዜ እውነት ለመናገር ይሄ ፕሪንሲፕል እኔ እንደው ሞር አስረግጬ መናገር የምፈልገው ለሴቶች ነው ማለት ነው እና በጣም ብዙ ጊዜ እኛ ሴቶች ይሄን እንዴት ነው ሰውን የመቀየር ቴንደንሲ አለን ብለን እናስባለን እና እባካችሁ ኔቨር አጌን በድጋሚ መቼም ቢሆን ሰውን መቀየር አይቻልም እና ሰውን ቀይራለሁ ብለን ኃላፊነት ባንወስድ ሰውን ማለት እንዴት ነው ያ ሰው እንዳለ ከነማንነቱ ያንን ሰው አክሰፕት ማድረግ ከቻልን that's the main thing በቃ acceptance is the main thing እንጂ ሰውን እኔ ፐርሰናሊ ሰውን እግዚአብሔር ብቻ ነው መቀየር የሚችለው ብዬ አምናለሁ እና ሰውን ስለወደደ ሊቀየር አይችልም። ሰው ሀገር ስለቀየረ ሊቀየር አይችልም። እድሜው ስለጨመረ ሊቀየር አይችልም። እግዚአብሔር ሲቀይረው ብቻ ነው የሚቀየረውና ሰውን እቀይራለን ብለን እንደዚህ ኃላፊነትን እንዳንወስድ never again ማለት ነው። never again try to change another person which is very impossible። በጣም ብዙ ሰዎች ሰውን ቀይራለሁ ብለው በገቡበት ነገር ራሳቸውን ተቀይረውበት ያ ብዙ ሁኔታዎችን አይተናል ብዬ አስባለሁኝ። ሶ አራተኛው ፕሪንሲፕል ደግሞ ምንድነው? never again believe that you can please everyone። ብዙ ጊዜ እውነት ለመናገር በጣም እንባክናለን፣ ሰዎችን ለማስደሰት እንባክናለን እና ፕሊዝ ኔቨር አጌን በፍጹም ዳግም ይሄንን እንዳታስቡ። ሁሉንም ሰው ፕሊዝ ማድረግ አይቻልም። እንኳን አይደለም እኛ አምላክ ራሱ እንዴት ነው የፈጠራቸውን ሰው እሱ እንዴት ነው ማለት አሁን አምላክ እግዚአብሔር ሉዓላዊ ነው። በቃ ሁለንተናው ፍጹም የሆነ አምላክ ነው። ግን እኛ የፈጠረን ሰዎች አንዳንዴ ማንደሰትበት ቀን ይመጣል፣ በሱ ማለት ነው የማናመሰግንበት ቀን ይመጣል። ምን ልላችሁ ፈልጌ ነው አምላክን እንኳን ሁሉን ፕሊዝ ማድረግ እንዴት ነው በቃ ፕሊዝ ማድረግ አልቻለም። እንኳን አይደለም እኛ ሰዎች እና ሰዎችን ፕሊዝ ለማድረግ የምንተጋ ከሆነ ሰዎችን ፕሊዝ ለማድረግ ብቻ የምንሰራ ከሆነ በጣም ብዙ ጊዜ እንደክማለን እና እኔ በራሴ ስላየሁት ነው ከአንድም ብዙ ጊዜ እና እውነት ለመናገር እናንተ ያመናችሁበት ነገር ይሁን ከዛ በላይ ደግሞ እንዴት ነው እግዚአብሔር እናንተን ሲያይ ዋው ልጄ she's doing good ብሎ አትሊስት እግዚአብሔር በእናንተ ደስተኛ የሚሆን ከሆነ that's more than enough እና ብዙ ስለ ሰዎች ኮንሰርን ማድረግ ከስራችንም ያስቀረናል። ከዛ ደግሞ እንዴት ነው ሳንፈልገው የሰዎች አስተያየት ላይ ዲፔንድ እንድናደርግ ያደርገናል ማለት ነው እና never again try to please everyone which is very impossible። ሁሉንም ሰው ፕሊዝ ማድረግ አይቻልም ማለት ነው እና ሌላውና አምስተኛው ፕሪንሲፕል ደግሞ ምንድነው? never again choose short term comfort over long term benefit። በጣም ብዙ ጊዜ እኛ እንዴት ነው ሎንግ ተርም የምናስበው ነገር አለ፣ ከዛ ግን በመሃል በሚመጡት በትናንሽ ነገሮች እንሳሳታለን እና ፕሊዝ never again በፍጹም ዳግም ሎንግ ተርም ጎላችሁን ለትንሿ ለሾርት ተርም ጎላችሁ እንዳትቀይሩት። በቃ ማለት እንዴት ነው እግዚአብሔር ያሰበላችሁ ልትደርሱበት በቃ እንድትደርሱበት የተሰመረላችሁን መስመር ከመጓዝ ትናንሽ ነገሮች በዙሪያችሁ የሚመጡ ነገሮች እንዳያሰናክሏችሁ ጥንቃቄ አድርጉ። ሁሌም ትልቁን ማየት ሲቻል እንዴት ነው ይሄ ትንሹን እየናቅነው እንሄዳለን። አንዳንዴ ከመንገዳችን ሊያስቀረን የሚመጡት ኤኒ ካይንድ ኦፍ ቻሌንጆችን ቀለል አድርገን እንድናያቸው ያደርገናል ማለት ነው እና በዚህ አጋጣሚ ቢግ ፒክቸር ከሌለን ምናየው ነገር ከሌለም ደግሞ የዛን ያክል በጣም የመሰናከል ቻንሳችንም ትልቅ ነው ብዬ አስባለሁ እና ያ ቪዥን ማድረግ ድሪም ማድረግ እንዴት ነው ቢግ ፒክቸር ሊኖረን ያስፈልጋል። ያ ቢግ ፒክቸር ሲኖር ትናንሽ ነገሮች ብዙ እንዳይሰብሩን እንሆናለን እና በዚሁ አጋጣሚ እንግዲህ አምስተኛው ፕሪንሲፕል እንደዛ ነው እንትን የሚለን ማለት ነው። ሶ ሌላውና ስድስተኛው never again trust someone or something flawless። ይሄ ትንሽ እንዴት ነው ሰውን አለማመን ከባድ ነው። እንግዲህ ይሄ ፕሪንሲፕል የሚለን ምንድነው ሰዎችን በፍጹም ሰዎችን እንዴት ነው flawlessly በቃ ማለት flawlessly የሚታመን አምላክ ብቻ ነው። በመጀመሪያ ይሄንን ማለት ፈልጋለሁ። በቃ ማለት ምንም ገደብ የማይዘው ምንም አይነት የቦታ ሁኔታ
የጊዜ ሁኔታ የማይዘው ሁለንተናው በቃ ሉዓላዊ የሆነ አምላክ እንግዲህ ፈጣሪ ብቻ ነውና ይሄ ፕሪንሲፕል ምንድነው የሚለን በቃ ሰዎችን እንደዛ ፍሎለስ አድርገን አንመናቸው። ይሄ ማለት ሰዎችን አንመን ሲባል ኔጌቲቭ ይመስላል አይደል? ሰዎችን ማመን አለብን ኦፍ ኮርስ ማለት እኔ እንደ ፕሪንሲፕል እውነት ለመናገር መተማመን ከሌለበት ምንም ነገር ባይጀመር የሚል አመለካከት አለኝና ሰዎችን ኦፍ ኮርስ ማመን ይጠበቅብናል። ግን ምንድነው ፍሎለስ ልክ እንደ አምላክ በቃ ይሄ ሰው እኮ በቃ በምፈልገው ጊዜ ሊኖርልኝ ይችላል እንደዛ ምናምን ብለን በሰዎች ይሄን ያህል እርግጠኛ መሆን የለብንም እና ፈልገው አይደለም ሰዎች ሁኔታ ሊይዛቸው ይችላል። የጤና ሁኔታ እንዴት ነው የጤና ምንድን ነው የሚባለው just this is any kind of ማለት አለመቻል ሊኖር ይችላል በጤና እክል ሊሆን ይችላል በጊዜ ማጣት ሊሆን ይችላል እና ሰዎች እንዳሰብንላቸው ላይሆኑልን ይችላሉ። እኛም እንዳሰቡን ላንሆንላቸው እንችላለን። በሰው ልጅ ህይወት በጣም ብዙ ነገር ስላለ ሰውን ሙሉ በጣም ፍሎለስሊ ማመኑ ምንድነው ዞሮ ዞሮ የሚጎዳው እኛን ስለሆነ እዛ ጋር ጥንቃቄ ያስፈልጋል ማለት ነው። never again trust someone or something flawless ይላል እንግዲህ ስድስተኛው ፕሪንሲፕል። ሌላውና ሰባተኛው ምንድነው never again take your eyes off the big picture። ይሄ actually ከቅድሙ ፕሪንሲፕል ጋር ያያዛል። ያ ደግሞ ምንድነው እንዳልኩት ሎንግ ተርም ፕላናችን ለሾርት ተርም ፕላናችን ጊቭ አፕ አለማድረግ የሶስተኛው ፕሪንሲፕል ማለት ነውና ከሱ ጋር ይሄኛው የሚያያዝ ሐሳብ አለው። ይሄ ምንድነው ከትልቁ ኢሜጅ እንዴት ነው ማለት በህይወታችን እኔ እንግዲህ አይ አም ስፒሪቹዋል ፐርሰን ስለዚህ ሁሉ ነገሬ ከባይብል ነው የሚቀዳው ማለት ነውና እግዚአብሔር ሰውን ሲፈጥር በምክንያት ፈጥሮታል ማለት በቃ መጽሐፍ ሲናገር ግሩምና ድንቅ አድርጎ ፈጥሮናልና የእጆቹ ስራዎችን እንግዲህ እናንተ ታያቸዋላችሁ። ሰማይን ስታዩ የምድር በቃ everything that was made from God is so beautiful እና እኛን ሰዎችንም ሲፈጥረን በጣም ለትልቅ ዓላማ ለትልቅ ምክንያት ነው የፈጠረን እና ያንን ዓላማ በእርግጥ እግዚአብሔር ረድቶን ፈልጎ የማግኘቱ ነገር የኛ ኃላፊነት ነው። ያንን ካገኘን ግን በህይወት ስንኖር ያው ሰዎች ስለሆንን የምንኖርበት ዓለም በጣም ብዙ ተግዳሮት አለበት እና ሁላችንም በተለያየ ቻሌንጅ እናልፋለን። ሁሉም ሰው ማንም ሰው ቻሌንጅ ፍሪ የሆነ ህይወት እየኖረም አይደለም አይኖርምም እንደዛ አይነት ህይወትም የለምና በምንኖርበት ጊዜ ምንድነው ይሄን ትልቅ ፒክቸርስ እና እግዚአብሔር በእኛ ውስጥ ያዘጋጀውን ነገር በእኛ ውስጥ ያስቀምጠውን ዓላማ ማየት ከቻለን አንዳንዴ ምንድነው ትናንሽ ነገሮች እንዳንሰናከል እንሆናለንና ትልቁን ቢግ ፒክቸር ሁሌ ማየት እንድትችሉ በዚሁ አጋጣሚ መልእክት ላስተላልፍ ብዬ ነው። ሌላው ደግሞ ስምንተኛው ፕሪንሲፕል never again neglect to do diligence ማለት ነው። due diligence ማለት like ወርዶችን አሁን ለምሳሌ እንትን ብለን ብናያቸው like አሁን for example due ማለት like right now አሁን የሚለውን ሚኒንግ ይዘዋል ማለት ነውና ሌላው ደግሞ like diligence and then like the diligence is like something ለው እንዴት ነው like responsibility ወይም reasonable step መውሰድ በሚለው እንተርጉመውና ብዙ ጊዜ እንዴት ነው እኛ due diligence ላይ like እዚህ ጋር በጣም ማስመር የምፈልገው point it's like what you're getting ብዙ ጊዜ እኛ ኮንፊውዝ እናደርገዋለን። እንዴት ነው like ለኛ የሚሰጠን ነገር it's hard to explain so I'm trying to እንትን ለማለት እና ብዙ ጊዜ እኛ ምንድነው ነገሮችን የምናይበት አንግል like actually ነገሮቹ የሆኑበት እንዳለው አይደለም። አሁን ለምሳሌ የሆነ ሰው ፍቅርን እየሰጣችሁ ነው ልበላችሁ or ከሆነ ሰው ጋር ጓደኛ ሆናችሁ ኖርማል ጓደኝነት መስረታችኋል ልበላችሁ የሆነ ስራ እየሰራችሁ ነው የሆነ ቢዝነስ እየሰራችሁ ነው ልበላችሁ ሰው እንደ ኤግዛምፕል እና ያንን ነገር what you think like እኛ የምናስበውና የምናገኘው ነገር መመጣጠኑን ማወቅ አለብን ወይም እንዴትም ነገሩን እንዳለ አድርገን ማየት አለብን። ሪዝነብል ስቴፕ መውሰድ አለብን። ነገርን ዝም ብለን እኛ በመሰለን like እንዴት ነው አክቹዋል ነገሩን ሳንመዝነው በመሰለኝ መንቀሳቀስ ብዙ ጊዜ ያስከፍላልና
የምታገኙት ነገር በህይወታችሁ እየመጣ ያለው ነገር ወይም እናንተ የምትሰጡት ነገር የእውነት ሪዝነብል መሆኑን አለመሳሳት ላይክ እንዴት ነው በምታረጉት አክሽን እና በሚመጣው እንትን መካከል ያለውን ኮኔክሽን ማየት መቻል በጣም አስፈላጊ ነው ማለት ነው። እና this point is a bit confusing I know but like reasonable stepዎችን መውሰድ በሚለው ተርጉሙልኝ። ሌላውና የመጨረሻው ምንድነው ሁለት ፖይንቶች ቀሩናል actually so ዘጠነኛው never again fail to ask why you are where you are ብዙ ጊዜ እኛ ሰዎች like ለሚደርስብን ኤኒ ቻሌንጅ አንዳንዴ ሰዎችን ተጠያቂ እናደርጋለን፣ ሁኔታን ተጠያቂ እናደርጋለን፣ የምንኖርበትን ሀገር ተጠያቂ እናደርጋለን፣ በዙሪያችን ያሉ ቤተሰቦቻችንን ጓደኞቻችንን ተጠያቂ እናደርጋለን እና never again fail to ask ማለት ነው አሁን ያላችሁበት ቦታ ለምን እዚህ ጋር እንደሆናችሁ ራሳችሁን መጠየቅን በጣም አስፈላጊ ነው ማለት like ሰዎችን ብሌም ከማድረግ ሰዎችን ከመኮነን ይልቅ ለምንድን ነው እዚህ ጋር የተገኘሁት? ምን አድርጌ ነው? አጥፍቼ ነው? በትክክል ያልሰራሁት ነገር አለ? ምን ላስተካክል ብለን ከራሳችን ጋር ያንን ኮኔክሽን ያንን ኮሚኒኬሽን ብናረግ to be honest ያጠፋነውም ጥፋት ካለ እንድናስተውል እንሆናለን። ትላንትና የተሳሳተ እርምጃ ተራምደን ከሆነ ዛሬ ላይ አስተውለን ኦኬ በቃ ያ ነገር ተሳስቻለሁ፣ ስለዚህ አሁን ላይ ደግሞ አዲስን መንገድ መጀመር እችላለሁ ብለን ነገሮች ላይ የተለየ ቪው የተለየ አመለካከት እንዲኖረን ያደርገናልና never again fail to ask why you are where you are ለምን እዚህ ጋር እንዳላችሁ ሁሌም ራሳችሁን መጠየቅ በጣም አስፈላጊ ነውና ሌላውና የመጨረሻው አስረኛው ፕሪንሲፕል ምንድነው never again forget that your inner life determines your outer success ብዙ ጊዜ I think ሰምታችሁ ታውቃላችሁ ብዬ አስባለሁ ከውስጥ ወደ ውጪ የሚኖር ህይወት እኛ ሰዎች ግን ብዙ ጊዜ ከውጪ በሚመጣው ምንኖር ይመስለናልና ሞር ፎከሳችን የውጪው ነገር ላይ ነው ግን to be honest like እኛ ፒስ ካልሆንን የውስጥ ሰላም ከሌለ ውስጣችን ጆይን ጀነሬት የማያረግ ከሆነ ውስጣችን ሰላምን ጀነሬት የማያረግ ከሆነ በጣም ይሄ እንዴት ነው በውጪ ያለ ኑሮ ራሱ አፌክት ይሆናል የውጪው ነገርም የዛን ያክል like በጣም አፌክት ሊያደርገን ይችላልና ኢነር ፒሳችንን ኢነር ላይፋችን ላይ በጣም መስራት አለብን እኔ በጣም ኢነር ፒሴ ላይ እንድሰራ ከሚያደርገኝ ዋናው ነገርና ዋነኛው ነገር ምንድነው ማይ ስፒሪቹዋል ላይፍ በቃ ዴይሊ ማረገው ዲቮሽን ባይብልን ማጥናት ከእግዚአብሔር ጋር ያለኝ ቁርኝነት ያ ነው እኔ ኖርማሊ ኢነር ፒሴን የሚሰጠኝ ማለት ነውና ከዛ ኢነር ፒስ ወተን ነው መኖር ያለብን to be honest እና don't forget ማለት ነው your inner peace determines your outer success ስለዚህ ከኛ ውስጥ የሚመጣው ያ ኢነርጂ ያ መልካም ነገር ነው ነገ ወጥቶ ሳክሰስ የሚሆነው ፍሩት የሚያፈራው በስራችን እንዴት ነው ሰርተን እንኳን በዛ ነገር ሳክሲድ እንድናረግ በዛ ነገር ኦቨርፍሎ እንድናረግ የሚያረገን በውስጣችን ያለ ሰላም በውስጣችን ያለ መነሳሳት በውስጣችን ያለ ኢነርጂ ነውና ራሳችን ውስጣችን ላይ ሞር መስራቱ ከኤክስተርናሉ ነገር ይልቅ እሱ በጣም አስፈላጊ ነውና እንግዲህ ዛሬ ለማንሳት የሞከርኩት እነዚህን 10 ፖይንቶች ነው I hope it was helpful ረድታችኋል ብዬ አስባለሁ እኔን ረድተውኛል መጽሐፉን ማግኘት የምትችሉ ሰዎች እንግዲህ never go back የሚለው መጽሐፍ በዶክተር ሄንሪ ክላውድ ነው የተጻፈው so you can google it online አለ pdf version so you can read it it's really good book እና I hope ተጠቅማችሁበታል ብዬ አስባለሁ ደግሞ እንደተጠቀማችሁበት እርግጠኛ ነኝ ስለሰማችሁኝ ከኔ ጋር ስለነበራችሁ አመሰግናለሁ እስከ next time ድረስ በጣም ወዳችኋለሁ ተባረኩልኝ bye bye don't forget to subscribe like and share ለሌሎችም ሰዎች እንዲደርስ ማለት ነው thank you for watching bye bye ተባረኩልኝ